እንዳውም ብትቺ ጌታ ሆይ ወደ አንተ ውሰድ ብለሽ ብትጸልይልኝ ነው መመርጠው። ህዝባቸው ያንን ሞት አይናቸው እያየ ፊት ለፊት ተጋፍጠው ታሪካቸውን ትተውልን አልፈዋል። በእስልምና ሃይማኖት ደግሞ በቅርቡ ከዚህ ዓለም የተለዩት ሀጂ ሙፍቲ ዑመር በመላው ሰው ፍቅራቸው በሰው ልብ ውስጥ የሰረጸ መሆኑን ሁላችንም ያየነው ነው። ሰላም ጤና ይስጥልን፣ እንደምሰነበታችሁ። ይህ ሰው የመሆን ጥግ ፕሮግራማችን ነው። ዛሬ ሶስተኛውን ክፍል በአዲስ ርዕስ ይዤላችሁ መጥቻለሁ። ያለፈውንም በጥሩ ሁኔታ ተከታትላችሁን ሀሳባችሁን ስለለገሳችሁን ከልብ እያመሰገንኩ ዛሬ ላጫውታችሁ የፈለኩት ስለ አንድ ካህን ነው። የነፍስ አባት ናቸው። የኒህ ካህን ሁኔታ ልቤን በጣም ስለነካው የእሳቸውን መልካም ነገር ከእሳቸው ያገኘሁትን ትምህርት ለእናንተ ላጫውታችሁ ወስኜ መጥቻለሁ። ምንድነው የነፍስ ልጅ አለቻቸው እኚህ ካህን እና ከነፍስ ልጃቸው ጋር ልክ እንደ ስጋ አባት እንደ ነፍስ አባት ነው የሚቀራረቡት። ሁሉንም ነገር በግልጽ ነው የሚወያዩት የሚያወሩት እና የልጅቱን ሁሉንም ነገሯን ያውቃሉ አባቷ እና 2 ሽፍት ትሰራለች እች ልጅ። የሆነ ጊዜ አንደኛው አሰሪዋ ወደ ሌላ ሀገር ይቀየርና አንዱ ብቻ ቀርቶ የአንዱን ሽፍት ስራ ብቻ ነው የምትሰራው። ይህንንም ሁኔታ ታጫውታቸዋለች። እኚህ አባት ሁኔታውን በጥሞና አዳምጠው ጠበቁና በወሩ መጨረሻ አንድ የሆነ በፖስታ የታሸገ ነገር ይሰጧታል ለዚች ልጅ። ይህንን ቤት ሄደሽ ነው የምታዩ ብለው ሰጧት። የአባቷን ትዕዛዝ ለማክበር የሰጧትን ፖስታ ይዛ ወደ ቤቷ ሄዳ ከፍታ ስታየው ውስጡ ያለው ገንዘብ ነው። ያም ገንዘብ ስትቆጥረው የተሳፈረው አሰሪዋ ይከፍላት የነበረ ደሞዝ ያክል ነው እና ምን እንደሆነ አባ ምን ማድረጋቸው ነው ብላ ደውላ ታናግራቸዋለች። ደውላ ስትጠይቃቸው ልጄ ሆይ ሌላ ሁለተኛ አሰሪ እንደነበረሽ አውቃለሁ፣ እሱም ደግሞ ወደ ሌላ ሀገር ሄዷል። ስለዚህ እሱ ይከፍልሽ የነበረ ደሞዝ አሁን ተቋርጦብሻል ማለት ነው። ስለዚህ እኔ ብዙ ብር ስላለኝና ምንም ስለማላደርገው ያለኝን ብር አንቺ ይህ አሰሪሽ በመሳፈሩና የሱ ደሞዝ ሲቀርብሽ ምናልባት ተቸግረሽ ያልሆነ ነገር እንዳትሰሪና ፈጣሪሽን እንዳታሳዝኝ እንዳይጎድልብሽ ስል እኔ ካስቀመጥኩት ብዙ ብር እሱ ይከፍልሽ የነበረውን ሰጥቼሻለሁ። ስለዚህ ሁለተኛ ስራ እስከምትጀምሪ ድረስ ምንም እንዳታስቢ፣ እኔ ጋር ብዙ ገንዘብ አለ፣ ብዙ ባለጸጋ ልጆችም ስላሉኝ እነሱ የሚሰጡኝን እኔ ምንም አላደርገውም። እንደዚህ ላለ ለሚቸግራቸው ልጆቼ መስጠት ይኖርብኛል። ለዛ ነው ላንቺ የሰጠውሽና ይሄ ምንም አይደለም ይሏታልና እቺ ልጅ በሁኔታው ተገርማ ለመመለስ ብዙ ጥራለች። በፍጹም አይደረግም አሏት። ገንዘቡን መጠቀም ጀመረች። ለተከታታይ ወራቶች ነው ሲከፍሏት የነበረ ያንን የሚያክል ደሞዟን ማለት ነው እና በመጀመሪያው ወር እንደተቀበለች እዛው የሚገናኙበት ቤተክርስቲያን ሄዳ እንደ ደንቡ ከተሳለመቻቸውና ሰላምታ ከተለዋወጡ በኋላ አባ በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ፣ እግዚአብሔር እድሜና ጤናውን ይስጦት፣ ረዥም ዓመት ይኖርልኝ ብላ ስታመሰግናቸው አባ የሌለ ተበሳጩ። በጣም ነው የተናደዱት። በጣም ተበሳጩና ተቆጧት። ለምን እንዲህ ትይኛለሽ? ምን ነው አባ ምን አጠፋው? ይሄን ያህል እንዲቆጡ የሚያደርግ ነገር አደረግኩ እንዴ ብላ ስትገረም፣ አዎ ለኔ እጅግ የሚያበሳጨኝ ነገር ነው የተናገርሽው። አሁን እንዲህ ማለት አልነበረብሽም። እኔ የምፈልገው ወደ ጌታዬ ሄጄ በሱ እግር ቁጭ ብዬ እርሱን ቅዱስ 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 እያሉ ከሚያመሰግኑት ጋር እሱን ማመስገን እንጂ በዚች ዓለም ረዥም ዘመን መኖር አልፈልግም እና ትንሽ ያበሳጨኝ
ረዥም ዘመን ረዥም እድሜ ስጦት ብለሽ ስለጸለይሽልኝ ነው። ይህንን ልጄ ሁለተኛ እንዳታደርጊው አደራሽን። እንዳውም ብትቺ ጌታ ሆይ ወደ አንተ ውሰድ ብለሽ ብትጸልይልኝ ነው የምመርጠው ብለው ይህን ዓለም ምን ያህል እንደናቁት ወደ ጌታቸው ሄደው በሱ ስር ቁጭ ብለው ከሰማይ መላእክታንና ከተመረጡ ሰዎች ጋር አምላካቸውን ቅዱስ ቅዱስ እያሉ ማመስገን የናፈቁበት ሁኔታ እጅግ አስገርሞኛል። በቃ መንፈሳዊ ቅናት እንድቀና አድርጎኛል። መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ እንዲህ እንደሚል ተምረናል። እንደኔ ወደ ጌታዬ ብሄድ እደሰታለሁ፣ ነገር ግን ስለእናንተ ስል በዚህ ዓለም እቆያለሁ አይነት ነገር መጽሐፍ ቅዱስ ላይ አንብበናል። እኚህ አባት ደግሞ ያው የሱ ሐዋርያ ስለሆኑ ይሄን ያህል ወደ ጌታቸው ለመሄድ እንደናፈቁ በዚህ ሁኔታ ገልጸዋል። ከዚህ አንጻር እኔ እንዲህ አይነት አባቶች በየትኛውም የሃይማኖት እምነት ውስጥ ያለ ማንኛውም አባትም ሆነ ምዕመን ዓለምን እንዲህ ቢያያት ከዚህ የተሻለ በሰማይ የምንኖርበትን ቢናፍቅ በዚህ በምንኖርበት ዓለም ደግሞ መረዳዳትን እኚህ አባት ብዙ የተለመደ አይደለም። አንድ የነፍስ አባት ለነፍስ ልጁ ካለው ገንዘብ ላይ ቆንጥሮ ይሄ ቢጎድልብሽ ኃጢአት ሰርተሽ ፈጣሪሽን እንዳታሳዝኝ ይሄ ቀዳዳ መሞላት አለበት ብለው አንደኛው አሰሪዋ ይከፍላት የነበረን ደሞዝ ለተከታታይ ብዙ ወራቶች መክፈል እጅግ የሚገርም ነው። እኔ ገርሞኛል። በዚህም ምክንያት ነው ብዙ ሰው ቢያውቀው ይህን ታሪክ በተለይ የሃይማኖት አባቶች ይህን ታሪክ ይማሩበት ይሆናል። መቼስ የሃይማኖት አባት መሆን ብቻውን የተለየ ነገር አያደርግም። ምክንያቱም እነሱም ሰዎች ናቸው እንደኛ። ነገር ግን ልዩ ተሰጥኦ ሲኖር፣ ልዩ መመረጥ ሲኖር የእግዚአብሔር ፍቅር በነፍሳቸው ይሄን ያህል ቦታ ሲሰጠው ይሄን ዓለም ንቀው ሰማያዊውን ዓለም ሲናፍቁ ይሄን ያክል ለሰው አሳቢና ለሰው ተጨናቂ ይሆናሉ። ምክንያቱም እኚህ አባት እቺ የነፍስ ልጃቸው በስጋ ስትቸገር የስጋዋን ፍላጎት ለማሟላት ኃጢአት ሰርታ ፈጣሪን እንዳታሳዝን በመስጋት ነው። በስጋ በዚህ ዓለም የሚጎላት ነገር እንዳይኖር የሚያስፈልጋት ነገር እንዳይጎድልባት ሲሉ ነው የአንደኛውን አሰሪዋን ደሞዝ ለመክፈል የተዘጋጁት። የኚህን ካህን ታሪክ ሳጫውታችሁ በአእምሮዬ የሚመጡ ሁለት ታላላቅ አባቶች አሉ። ቀደም ካለው ታሪካችን አቡነ ጴጥሮስን አስታውሳለሁ። አቡነ ጴጥሮስ አባት እንደመሆናቸው የሕዝብ የሀገር አባት እንደመሆናቸው የሕዝብና የሀገር አባትነታቸውን የሚያስመሰክር ስራ ሰርተው ነው ያለፉት። ይሄ ማንም ኢትዮጵያዊ የሚያውቀው ታሪክ ነው ብዬ አስባለሁ። እኚህ አባት ፋሽስት ጣሊያን አዲስ አበባ ከተማ ውስጥ የኢትዮጵያ ሕዝብ ለኛ እንዲገዛ ገዝት፣ የኢትዮጵያ ሕዝብ የኛን መንግስትነት እንዲቀበል አድርግ ባሏቸው ጊዜ አይደለም ሕዝቡ መሬቲቱ ለናንተ እንዳትገዛ እገዝታታለሁ ብለው በሕዝብ ፊት እንዲረሸኑ ሆኗል። ሲረሸኑ ደግሞ ዓይንህን ተጨፈን አሏቸው ሊረሽኗቸው በተዘጋጁ ሰዓትና ኖ እናንተ የምትሰሩትን ግፍ በዓይኔ እያየሁ ነው መሞት የምፈልገው ብለው ይሄን ዓለም ምን ያህል ንቀው ለሀገራቸውና ለሕዝባቸው ያንን ሞት ዓይናቸው እያየ ፊት ለፊት ተጋፍጠው ታሪካቸውን ትተውልን አልፈዋል። ይሄ በጣም ትልቅ አስተማሪ የሀገራችን አንድ ታላቅ አባት ተግባር ነው። በሁለተኛ ደረጃ በቅርቡ በእስልምና ሃይማኖት ሀጂ ሙፍቲ ዑመር በህዝብ ዘንድ በመላው ሰው ዘንድ ምን ያህል ፍቅራቸው በሰው ልብ ውስጥ የሰረጸ መሆኑን
ሁላችንም ያየነው ነው። የቅርብ ጊዜ ትዝታችን ነው። ምክንያቱም እኚህ ሰው እንዳውም ከኛ ርዕስ ጋር በጣም በቀረበ ሁኔታ ሰውን በሰውነቱ ብቻ እጅግ የሚወዱና የሚያከብሩ በጣም ታላቅ የሆኑ የተባረኩ አባት ነበሩ። ይሄ ደግሞ በምን ተመሰከረ? የእሳቸው መልካም ስራ መሬት ላይ የታየው በቅርቡ ሁላችንም እንዳየነው እንዳልኳችሁ ከዚህ ዓለም አልፈው የቀብር ስነስርዓታቸው በተፈጸመ ጊዜ ለእሳቸው የቀብር ስነስርዓት የወጣው መላው የአዲስ አበባ ሕዝብ ነው ማለት ይቻላል። የየትኛውም እምነት አማኝ እንደው ሃይማኖት የሌለውም እንኳን ኖሮ ቢሆን እኔ እሳቸውን ቀብረዋል ብዬ እስካስብ ድረስ ነው ሕዝብ ወጥቶ በፍቅር የሸኛቸው። ምክንያቱም እሳቸው ከሃይማኖታቸው በላይ የሰውን መውደድ፣ እሳቸው በባህሪያቸው የሰው ሰውነትን ጥግ የደረሱ ነበሩ ብዬ አስባለሁ። ለዛም ነው ህዝቡ ፍቅሩን በአደባባይ ወጥቶ በቀብር ስርዓታቸው ላይ ያሳየው። ብዙ ሚዲያ ላይ ሲመላለስ ያየነው ደግሞ ፎቶ አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በእሳቸው ሐዘን ምን ያህል ልባቸው ተሰብሮ ምን ያህል ያነቡ እንደነበረ ብዙ ሰው እያዘዋወረ ምስሉን ወይም ቪዲዮውን አይቶታል። ብዙዎቻችንም አይተናል። ይህ የሚያመለክተው የሁለቱ አባቶች የሃይማኖት ልዩነት ሳይሆን ሰውን በሰውነቱ እንዴት መውደድ እንዳለብን የሚያስተምር ታላቅ አስተማሪ ነገር ነው ብዬ አስባለሁ። ወደፊትም በሀገራችን ኢትዮጵያም በዓለማችንም እንዲህ አይነት ታላላቅ አባቶችን እንዲያበዛልን እጸልያለሁ። የዛሬው ፕሮግራም ይህን ይመስላል። በሚቀጥለው በአዲስ ርዕስ እስከምንገናኝ ሰላም ሁኑልኝ።